ጌታዬ ድረስልኝ ዲልሆን ነው ድረስልኝ ኧረ እባካችሁ ዝም አትበሉ እንጂ ተንካ የማዳም ቅመም ያቺ ቆንጆ የምትለባብሰው ልጅ የት ሄዳ ነው ሲሉሽ ደግሞ ለፍቶ ማግኘትን ማየት ፈልጋ አብያቸው ያቺ እንደ ልቧ የምትዝናናው ልጅ የት ገባች ሲሉሽ ከራሷ እናቷን አስቀድማ ለእናቷ ደስታ ወጥታ አብያቸው እየሽ ማነው ያለው ብዬኔ ሰው አልወቅስም ማነው ያለው ውስጤላ ያውቀው ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው ለማን ብዬ ባዶነት ለሞላው ለማን ብዬ ለገለባው ክብሬ ለማን ብዬ ካበደው ጋር ልበድ ለማን ብዬ ከጠፋው አብሬ ለማን ብዬ ልተጋብቼ ጨካኝ ልሁን መራራቴን ትቼ ለማን ብዬ ባልተረጋገጠ ለማን ብዬ መሬት ባረገጠ ለማን ብዬ በደለበ ወሬ ለማን ብዬ በወለደ በሬ ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ አረብ ሀገር ናት ልጅ ታዲላ ወጥቶ ሶፋ ላይ ተቀምጣ ይሉኛል። ኢትዮጵያ ስደውል አንቺ ምን አለብሽ እድልሽ ወጥቶ ይሉኛል። ኢትዮጵያ አስፋልት እንደምጠርግ ቁም የላቸው ፈርቻለሁ አይዞህ እኔም ፈርቻለሁ እሱም ፈርቷል ሰው ሁሉ አንድ 7,000 ምናምን ብር 8,000 ብር ነው ካለሽ እንግዲህ ችግር የለውም ላኪልና እገዛለሁ የኔ ፍቅር እኔ ብዙም አልልሽም ችግር የለውም የኔ ፍቅር ያው ከኑሮ ውድነት አንፃር ነው ልልሽ የቻልኩኝ እሺ የኔ ማር እና የኔ ፍቅር ስራ ሁሉ እንዴት ነው ታዲያ ሰላም ነው እንዴት ይዞሻል አሁን ስራ እንዴት ነው በስታል እንዴ ባለፈው እንደረመዳን ጾም ይበዛል እንዴ ስራ በቃ በእናትሽ እንደልባችን በምንገናኝበት ጊዜ በእናትሽ ሰይጣን ስልክ እንደዚህ ጉድ ሰራ በእናትሽ ምን አደርጋለሁ በእናትሽ እና እንዴት ነሽ ታዲያ ሁሉም ቤተሰብ